ምን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ? ጽድቃችሁ ከጸሐፍት ከፈሪሳውያን ካልበለጠ አለ ወደ ምን አትገቡ? ወደ እግዚአብሔር መንግሥት አትገቡ። የእናንተ ጽድቃችሁ ምእመናን ከአሕዛብ ካልበለጠ ከሚጨፍሩት አሕዛብ ጋር እኩል ከጨፈራችሁ ከሚያብዱት መናፍቃን ጋር ግራ የገባቸው ግራ ገብቷቸው ግራ ሊያስገቡ ከሚደክሙት ጋር እኩል ከሆናችሁ እነሱ ከገቡበት ትገባላችሁ። እሺ ይልና እዛ በኋላ እንዳይወድቅ አላለ ትሩፋት ይባላሉ መሰለኝ። የሚበግል ይዘኛ ናቸው ይመስለኛል። እንደገና ደግሞ እውነትና ሐሰት ይባላል። ያን እንግዲህ እሱ አጅንጀሮ መጣበል ሲሉ እኔ ምን ቸገረኝ ያንተን ውሸት እንዳትጥለኝ እና ይፈርምልህ ምን ቸገረው እሱ እንዲሁ ውሸት ነው ማለት ነው። እናንተ በቀን ብትከለክሉኝ በሌሊት እሄዳለሁ። ምዕመናን ዘመኑ ሌሊት ለእኛ ዘመኑ ሌሊት ሆኖብናል። ኦሪት ሆኖብናል። የክርስቶስ ብርሃን ወንጌል የሚሰበክበት ዘመን ለእኛ ጨለማ ሆኖብናል። ኑሮው ጨለማ ሆኗል። መውጣት መውረዱ ጨለማ ሆኗል። ወንድም ወንድሙን አላዘነለትም። የገዛ ወንድሙን አፍኖ ገንዘብ እየተቀበለ ነው። ወጥቶ መግባት ጨለማ ሆኖብናል። ይህን ጨለማ እግዚአብሔር ያስወግድልን። መታደል ይበል። አይ እንደው ሆነ አንድ ቀን እንኳን እንደው ቀይ ሰው በሕልም ሳናይ ልናልፍ ነው ወገኖች። ያሳዝናል እኮ ይሁን ደክመን እንደው በእውነት እኮ ከክርስቶስ ጋር ተገናኝቶ ክርስቶስን ማየት አቤት እግዚኦ ደሞን መገነዝ መለኮትን በሥጋ መገነዝ አቤት የክብር ምዕመናን አንድ የተከበረ ባሕታዊ መገነዝ እንዴት አድርጎ ያስከብራል። በመላእክት አንደበትና በእኛ አንደበት መመስገን ፈቃድ የሆነ የሰራዊት ጌታ አምላካችን እግዚአብሔር ዘዛሬን ዘወትርም የተመሰገነ ይሁን። ሀልወክሙ ትትወለዱ ዳግመ ዳግመኛ ትወለዱ ዘንድ አላችሁ። ቀደም አባታችን ቆሞስ አባ ኃይለማርያም ስለ ነገረ ድኅነት እያሉ ያስተምሩ ነበርና እውነት ነው። ዛሬ ይሄ ኒቆዲሞስ የምንለው የአሁኑ ወር እንግዲህ ብዙ ስያሜዎች አሏት ቤተክርስቲያናችን። ያው መቼም ስንዱ ናት፣ የሚጎል ነገር የለም። በእኛ ቤተክርስቲያን ለማጉደል ለመሸራረፍ የማይሞከር ነገር የለም። ነገር ግን የእግዚአብሔር ምልአት ያለባት ስለሆነ እች ቤተክርስቲያን እስከ ዕለተ ምጽአት እንዲሁ ትኖራለች እንጂ የፈለገው ቢሸራርፉባት የፈለገውን ያህል ቢያጠፉባት እሷ በክርስቶስ ደም የተመሰረተች ስለሆነች እስከ ዕለተ ምጽአት ልትቆይ እስከ 8000 ዘመን ልትቆይ ግድ እግዚአብሔር ቃል ስለገባ ቤተክርስቲያናችን ምንም አትሆንም እና ነገረ ድኅነት የሚለው በዚህ ታላቅ መምህር ኒቆዲሞስ በተባለው እንግዲህ ስያሜው ኒቆዲሞስ ይባላል። ይህን ሳምንት የመጀመሪያው ዘወረደ ይባል ነበር። ከሰማየ ሰማያት የወረደው አምላክ የሚሰየምበት። ሁለተኛው ቅድስት ይባላል። ቅድስት ማለት ደግሞ ዕለተ ሰንበት የብሉይ ኪዳኗ ዕለተ ሰንበት እሑድ በትንቢት በውስጥ እየተነገረች ነገር ግን ቀዳሚት የሚላት ዕለተ ሰንበት ፍጥረታትን ፈጥሮ ያረፈባት ዕለተ ሰንበት ናትና ቅዱስ ያሬድም ሰንበትየ ቅድስትየ ሰንበትየ ልዩ ናት ቅድስት ናት በማለት የዕለተ እሑድ ስያሜ ያገኘች ናት። ሁለተኛይቱ እሑድ ማለት ነው። ሶስተኛው እሑድ ደግሞ ምኩራብ ነው የሚባል። ምኩራብ ማለት አዳራሽ ወይም ቤተ መቅደስ ማለት ነው። በዛ ቤተ አይሁድ የብሉይነት ስርዓተ ክህነት ያካሄዱበት የነበረ ነው። ምኩራብ ወይም ቤተ መቅደስ ማለት ነው። ክርስቶስ ወደዚህ ዓለም ሲመጣ የሌዋውያንን ክህነት ወይም በብሉይ ኪዳን የነበረውን ክህነት ማለትም በብሉይ ኪዳን የነበረ ክህነት ቢያስሩበት ገሃነም ቢፈቱበት መንግሥተ ሰማያት አያስገባም ይላል። የአዲሱ ክህነት ግን ክርስቶስ
ራሱ መጥቶ ሊቀ ካህናት የሆነበት እኛን የሾመበት አዲሱ ክህነት ግን ቢያስሩበት ገሃነም ሲኦል ያወርዳል፣ ቢፈቱበት ደግሞ ወደ ገነትና ወደ መንግሥተ ሰማያት ያስገባል ማለት ነው። ስለዚህ በምኩራቡ ወይም በአዳራሹ ወይም በቤተ መቅደሱ በጊዜው በነበረው የነበሩት የቤተ መቅደሱን ሥርዓት ጥሰው ሰልባጅ መሸጫ፣ ርግብ መሸጫ፣ ከብት መሸጫ፣ መነገጃ አድርገውት አግኝቷል። በዛም ሰዓት መጥቶ ቤትየሰ ቤተ ጸሎት ይሰመይ አንትሙሰ ረሰይክሙ ወበአተ ፈያት ወሰረቅት፣ የኔ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ የቀነኛ ጋሻ አረጋችሁትና ውጡ። ከዚህ በኋላ ስርዓተ ምኩራብ ስርዓተ ሌዋውያን ወይም በብሉይ ኪዳን የነበረው የሰጠዋቸው ክህነት ብታስሩበትም ሲኦል ገሃነም አይወርድም፣ ብትፈቱበትም ገነት መንግሥተ ሰማያት አያስገባምና ከዚህ በኋላ አዲሱ ክህነት ሊተከል ስለሆነ አዲሱ መስዋዕት እኔ ራሴ በስንዴና በወይን ሥጋ መለኮት ደመ መለኮት የምሰጥበት ዘመን ደረሰ፣ ውጡ አለና ምኩራቡ የነበሩትን ሁሉ በቤተ መቅደስ ውስጥ መሸጥም መለወጥም አይፈቀድም ብሎ በጅራፍ አስወጣቸው። ምኩራብ ይባላል። ያ እንግዲህ ምን ይባላል? ያለፈው የብሉይ ኪዳን ስርዓት የተወገደበት አዲሱ ስርዓት የተሰየመበት ቀን ይባላል። ቀጥሎ መጻጉዕ ይባላል። መጻጉዕ ማለት በሽተኛ ለ38 ዘመን በአልጋ ቁራኛና በደዌ ዳኛ የነበረውን በሽተኛ ክርስቶስ አምላካችን በዮሐንስ ወንጌል ምዕራፍ 5 ቁጥር 5 ላይ ትፈቅድን ትሬው ልትድን ትወዳለህናል። ጌታ የሚክዱትነን ከዛ ወደኋላ የሚያመጡትን ጠባይ ስለሚያውቀው ይጠይቃቸዋል። እንደዳኑ አምነው የሚቀሩትነን አይጠይቅም። ኋላ የሚክዱትነን ግን በባሕርይ የመለኮቱ እውቀት የሚያውቅ በመሆኑ ትፈቅድን ትሬው ልትድን ትወዳለህን ካለ በኋላ ዳግመ ይተአብስ ይላል። ሁለተኛ እንዳትበድል ወእምዝ ዘያኪ ይርከብከ ከዚህ የከፋ እንዳያገኝሽ ያላቸው ሁለት ናቸው። አንዲት ሴትና ይሄ መጻጉዕ እንደዛ ተብለዋል። እና ጌታ ያን በሽተኛ 38 ዘመን በአልጋ ቁራኛና በደዌ ዳኛ ከተያዘበት ንሳ አራተከ ወሁር አለው። አልጋን ተሸከምና ሂድ ብሎ ከተዋመመበት ያስነሳበት ቀን ይሄ ምን ተባለ? መጻጉዕ የዳነበት ወይም በሽተኛው የዳነበት ቀን ተብሎ ተሰየመ ማለት ነው። እንግዲህ በጎ ነገሮች በተደረጉባቸው ስርዓቶቹ ይሰየማሉ ማለት ነው። ቀጥሎ ደብረ ዘይት ነው። ደብረ ዘይት ማለት የዘይት ተራራ ዘይት የሚወጣበት ማለት ኢየሩሳሌም የሄዳችሁ ሄዳችኋል፣ ያልሄዳችሁ ደግሞ ለመሄድ ያልቃችሁ። ኢየሩሳሌም ላይ በገመልም ይሁን በአህያ ገመል እንኳን እዛ ሀገር አይገኝም። በአህያ እየተዞረ የሚፈጭ ዘይት አለ። እያዞሩ አህያው ተጠርቶ እንደዚህ እንደ ጋሪ ነገር ተደርጎ ዘይት ይወጣበታል እና ያ ዘይት የሚወጣበት ተራራ ለመጀመሪያ ጊዜ በብሉይ ኪዳን ነቢዩ ዳዊት ከዚህ ጸልዮበታል፣ ከእግዚአብሔር ጋር ተገናኝቶበታል። መጨረሻ ግን ክርስቶስ በዕለተ ምጽአት የሚመጣ በዚህ ደብረ ዘይት በተባለው ተራራ ላይ ነው። ስለዚህ በግልጥ እንደመጣው በዕለተ ምጽአት መጣ በዚህ ተራራ ነው ብሎ ስለ ዓለሙ ምልክት የመምጣት ምልክቱ ምንድን ነው ብለው ስለ ምልክቱ ብዙ ነግሯቸዋል። በለስ ጫፏ ሲቆጠቁጥ በዛን ሰዓት ምጽአቱ እንደደረሰ ታውቃላችሁ ብሎ በለስ ዘይቤ ቤተ እስራኤል ይላል። እስራኤል መንግስቷን ስታጠናክር ኃይል ሲኖራት ምታስፈራራ ስትሆን
ያን ጊዜ ዕለተ ምጽአት ጫፍ እንደደረሰ ወቁ። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ዋይ ዋይታ ይበዛል፣ ጮኸት ይበዛል፣ ልቅሶ ይበዛል፣ ረሃብ ይመጣል። ያ የመምጣቱ ምልክት ነው ብሎ የተናገረበት ደብረ ዘይት ተራራ መጨረሻ ላይ የሚመጣ በዚህ ደብረ ዘይት ተራራ ላይ ስለሆነ የደብረ ዘይት መታሰቢያ ይባላል። ምን ተባለ? ዕለቱ ደብረ ዘይት ተባለ። ክርስቶስ በደብረ ዘይት ተራራ የሚመጣበት ቀን የሚታሰብበት እሑድ ማለት ነው። ስለዚህ እኛ ያን እሑድ ደብረ ዘይት የተባለውን በአገልግሎት የምናድረው በደብረ ዘይት ተራራ ስትመጣ ኑዑ ሀቤ ቡሩካኑታ ለአዌ ረሱ መንግሥተ ሰማያት የእግዚአብሔር መንግሥቴን ተወርሱ ዘንድ ወደ እኔ ኑ ብለህ ወዳጆች ጻድቃንን ልጠራ ጠላቶች ኃጥአንን መናፍቃንን ልታሰናብት ስትመጣ በበጎ አስበኝ እያልን ሌሊት ስንጸልይበት ልናድር በዕለተ ምጽአት ሲመጣ ደግሞ ወደ እሱ ክፍል እንዲያደርገን የምንማጠንበት እሑድ ነበረ። ያ ደብረ ዘይት ተባለ። ቀጥሎ ደግሞ ያለው ደብረ ዘይት ብሎ ገብርኄር ይባላል። ገብርኄር ማለት ደግሞ ደግ አገልጋይ ማለት ስያሜው ይሄ ነው። ይሄ ደግሞ በሶስት ሰዎች ክርስቶስ በምሳሌ ያስተማረበት ለሶስት ሰዎች ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቶ ወደ ሩቅ አገር እንደሄደ እንደ ቅኔ በሰምና በወርቅ ያስተማረበት ነው። ያ እንግዲህ ባለ 5ቱ 10 አድርጎ አመጣ፣ ባለ 2ቱ 4፣ ባለ 1ዱ ቀበረ መክሊቱን ተወቀሰ ብሎ እንግዲህ ደግ ወርቁን ያለባ ሃይማኖቱን የጠበቀ በመስመር የሄደ የእግዚአብሔር እንደሆነ ያስተማረበት ክፍል ነበረ። ገብርኄር ደግ አገልጋይ በማለት ተሰየመ። ቀጥሎ የዛሬው ኒቆዲሞስ ይባላል። ኒቆዲሞስ ማለት የብሉይ ኪዳን በብሉይ ኪዳን የነበረውን ኦሪት ወይም የኦሪቱን ትምህርት የሚያስተምር አንድ ሊቅ ነበር። ምሁረ ኦሪት የኦሪት መምህር ነበር። ለምን? ብሉይ ኪዳኑን የሚገልጽ ማለት ነው። ክርስቶስ ከ5500 ዘመን በኋላ እንደሚመጣ የሚገልጠውን ክፍል ብሉይ ኪዳን ምንለው የቆየ ስምምነት ማለት ነው። ለአባቶቻችን በብሉይ ኪዳን የሰጠውን ቃል ኪዳን የሚያስታውስ ያን ብሉይ ኪዳን ክፍል የሚተነትን አንድ ሊቅ ነበረ ማለት ነው። ይህ እንግዲህ ኒቆዲሞስ ነው ስሙ። ይህ ሰው ክርስቶስ 33 ዓመት ከ3 ወር በዚች ዓለም የሚቆይበት ጊዜ ስለነበረ በዛም ዘመን የነበሩት የቤተ ክህነት ሰዎች እንግዲህ ይቅርታ አድርጉልኝ እንቅፋትም እየሆን ይመስለኛል። ያን ጊዜም እንቅፋቶቹ እነሱ ነበሩ። አሁንም እኛ እንቅፋት እንዳንሆን እግዚአብሔር ይጠብቀን። እውነቴን ነው የምነግራችሁ። ብዙ አሰናካዮች እየተነሱ የእኛንም ድርሻ እያስወገዱት ነው። እኛም ውሸታሞች እየሆን ነው። በእኛ ጾም እየነገዱብን ነው። እኛ በእናንተ እንድንጠላ እያደረጉን ነው። መምህራኑ ሊቃውንቱ ሻሽ ጠምጥመው ሲሄዱ ሻሽ ጠምጣሚ ሁሉ ውሸታም እንደሆነ እያስደረጉብን ያሉ በዘመኑ ያሉ ክፉዎች መናፍቃን ናቸው። እግዚአብሔር ልቡናቸውን ይመልሰው እና በዛን ዘመን የነበሩት ካህናት ክርስቶስ ከሰማየ ሰማያት ወረደ ከድንግል ማርያም ከዝች ተወለድኩ እንበለ ዘእንበለ ሩካቤ ሲላቸው ሎቱ ስብሐት አንተ የዮሴፍ ልጅ ነህ እያሉ በዘር በሩካቤ ያልተወለደውን አምላክ መለኮት የማይወለድ የማይገባውን ነገር እየተናገሩ አይቀበሉትም ነበረ። ስለዚህ እነሱ ብቻ አልነበሩ፣ ወደ እሱ የሚሄደውን የሚከለክሉ ነው። ዘአምነ በክርስቶስ ይሰደድ ምኵራብ አሉ። በክርስቶስ ያመነ ክርስቶስ አምላክ እንደሆነ የመሰከረ ምን ይሆናል? ከምኵራባችን ወይም ከቤተ መቅደሳችን ይሰደድ ይባረር እያሉ አዋጅ ነግሩ ስለነበረ ይህ ታላቅ መምህር በግልጽ እንዳያስተምር ተያዘ። ያዙ እንዳያስተምር ስለከለከሉት የተሾመው በእነሱ ስልጣን ላይ ነው። እንግዲህ ዛሬ ሊቃነ ጳጳሳት እንደሚባሉ ሊቃነ ካህናት የበላይ ባለስልጣናት ናቸው።
መምህራኑ በእነሱ ቁጥጥር ናቸው። ስለዚህ መምህረ ኦሪቱ ኒቆዲሞስ በእነሱ ቁጥጥር ስለሆነ እመወዛ አምነ በክርስቶስ ይሰደድ ምኩራብ፣ በክርስቶስ ያመነ በምኩራባችን ይሰደድ ወይም ይባረክ ብለው አዋጅ ስለነገሩ ፈራ። በቀን ሄዶ እንዳይማር ፈራና በሌሊት ወደ ክርስቶስ መሄድ ፈለገ። በሌሊት እየሄደ ይሰግድለታል። ረቢ ሰገደ አለ የኛ መምህራን። ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጥራይት ያቢ ሚልክን ያለናል። መቀጠያ የነን ታሪክ መቀጠያ የነ ያስቀጥሉበት የኖረው ማለት ነው። እና ምንድነው ረቢ ሰገደ በመንፈቀ ሌሊት ለረቢ ማለት መምህር በመንፈቀ ሌሊት ለአንዱ መምህር ሰገደ። አንዱ መምህር ማነው? ኒቆዲሞስ ነው ማለት ነው። አንዱ መምህር ማነው? ኢየሱስ ክርስቶስ ነው። መምህሩ ለመምህሩ ሰገደ አለ። አኮኑ አጥራይትም እና አጥራይት ያቢ አንድ ጣት ከአንድ ጣት ይበልጣልና ቢያንስ ከአምስቱ ጣት አውራ ጣት አይበልጥም? ይበልጣል። ስለዚህ ከጣት ጣት ይበልጣልና መምህሩ ኒቆዲሞስ ለባሕርይ አምላክ መምህር ለሆነው ለኢየሱስ ክርስቶስ ሰገደ ይላል። ስለዚህ አሁን ሌሊት እየሄደ ይሰግድለት ስለነበረ ምን አለው? እሱ መነሻውን እሱ ነው ያደረገው። ዋናው አሐዱ ብእሲ እምነ ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ወውእቱ መጽአ በዚህ ቀዲሙ ሌሊተ፣ በሌሊት ወደ ክርስቶስ አስቀድሞ መጣ። ለግንዘት ስለሚመጣ ከዛ ቀድሞ መጣ ነው። ሊገንዘውም የመጣ ይለው መታደል እኮ ነው። አይሁን እንደው ከሆነ አንድ ቀን እንኳን እንደው ቀይ ሰው በሕልም ሳናይ ልናልፍ ነው ወገኖች፣ ያሳዝናል እኮ። ይሁን ደክመን እንደው በእውነት እኮ ከክርስቶስ ጋር ተገናኝቶ ክርስቶስን ማየት አቤት እግዚኦ! ደግሞ መገነዝ መለኮትን በሥጋ መገነዝ አቤት የክብር ምዕመናን! አንድ የተከበረ ባሕታዊ መገነዝ እንዴት አድርጎ ያስከብራል! ለበረከት ከባሕታዊ ገሌ ግንዘት አስገቡኝ በረከት ልቀበል ልገንዝ ብለው አልቅሰው እኮ ባሕታዊ ይገንዙ አሉ። ምዕመናን ክርስቶስ መለኮት በሥጋ ተገልጦ የእሱነት አካል መገነዝ ዮሴፍና ኒቆዲሞስ አቅፈው አውርደው ወደ መቃብር በጣም ነው። ስለዚህ ለመግነዝ ከመምጣቱ አስቀድሞ በሌሊት የመጣ በሌሊት የመምጣቱ ምክንያት ነግሬያቸዋለሁ። በቀን ስለሱ እንዳይገልጽ ተይዞ ነው እኛ እንደተያዙ። ዛሬ እኛ ስንዴቱን ተናግረናል ማለት በእውነት ከገሰጽን፣ በእውነት ካስተማር፣ በእውነት እውነቱን ከመሰከርን እስር ቤት ነን። ጉባኤ ቤቷ ትዘጋለቻ። ስንዴቱን አስተምሮ ማለት ነው። እንዴት ተደርጎ ገስጾ ማለት አይቻልም። ስለዚህ ይሄ ነው። እሱም ተቸገረ። በቀን እንዳያስተምር ወግድ ከምዕመናን ይባል ነው። ወግድ ከዚህ ምዕመን የፈቀድነን ለእኛ እስከሆነ ድረስ እኛ እንዳልህ እኛ አንፈልገውም፣ እሱን አንተን አትፈልገውም ሆነ ይለዋል። ታወቀ ክርስቶስን እኛ አንፈልገውም። ስለማንፈልገው አንተን እንደኛ ወደ እሱ እንዳትሄዳል። እሱ ደግሞ የባሕርይ አምላክነቱን አወቀ። ሲያውቅ ምን አደረገ? እናንተ በቀን ብትከለክሉኝ በሌሊት እሄዳለሁ። ምዕመናን ዘመኑ ሌሊት፣ ለእኛ ዘመኑ ሌሊት ሆኖብናል። ኦሪት ሆኖብናል። የክርስቶስ ብርሃን ወንጌል የሚሰበክበት ዘመን ለእኛ ጨለማ ሆኖብናል። ኑሮው ጨለማ ሆኗል። መውጣት መውረዱ ጨለማ ሆኗል። ወንድም ወንድሙን አላዘነለትም። የገዛ ወንድሙን አፍኖ ገንዘብ እየተቀበለ ነው። ወጥቶ መግባት ጨለማ ሆኖብናል። ይህን ጨለማ እግዚአብሔር ያስወግድልን። የሰራዊት ጌታ እግዚአብሔር ያውቅበታልና እንዲያው እሱ ብርሃኑን ይለግስ እና አስጨናቂ ሆነበት። እኛ እንደተጨነቅ ነው። እሱ ሲጨንቀው በሌሊት ሄደ። እኛም ሌሊቱን ቢሆን ይዘን እንታገል ሆነ። ጨለማም ቢሆንብን በጨለማው ሁነን
እንደ ኒቆዲሞስ ሳናቋርጥ ከእግዚአብሔር ጋር እንገናኝ ግድ የላችሁም። አንድ ጊዜ መፍትሄ ይመጣል። ንስሐ እንግባ እንቅረብና እግዚአብሔር ያውቃል። ስንቱን አሳልፎ ስንቱን አመጥቶ ስንቱን ወስዶ አሳይቶናል። ተስፋ እንቁረጥ። ጨለማ ወደ ብርሃን። ኦሪት ብዙ መራች፣ ብዙ ተገደለ። ጥርስን የሰበረ ጥርሱ ይሰበር፣ ዓይንን ያጠፋ ዓይኑን ይጥፋ እያለች ስታውጅ ከኖረች በኋላ አሳለፋትና ወንጌልን ብርሃንን አመጣ። ጨለማ የሆነብንን ነገር አሳልፎ ብርሃን የሆነ ነገር ለማምጣት የማይሳነው አምላክ ነውና ይህን ጨለማ የሆነብንን ዘመን አሳልፎ ብርሃን የሆነውን ዘመን ያምጣል። ሁላችን ግን በጨለማ ቢሆን እንዳንቀር። ኒቆዲሞስ በጨለማ አልቀረም። በቀን ሊከለክሉት በጨለማ መጣ። ሁላችንም በጨለማ ለእግዚአብሔር መንገር፣ ሁላችንም በጨለማ መጥተን ለመሬታችን ይህን ጨለማ ለልጅሽ ንገሪውና ብርሃን ያድርገው ብለን ጮህ። አንድ ቀን ፍች ይመጣል። አንድ ቀን ሰላም ይመጣል። ሁሉንም ሲያደርገው የነበረ ዘመን አይተነዋል እኮ። ለአርባ ዘመን በጉዲት ሀገር ታምሳለች። ሊቃውንት አልነበሩ፣ ቤተ ክርስቲያን አልነበረችም። ተሰደዋል። በአሕዛብ አገሪቱ ተይዛ ተከባ። ብዙ ታይቷል። ኋላ በ15 ዓመት መከራ አይታለች። ያ ሁሉ አልፎ ከዚህ ደርሰናል። ቢያንስ ይህ ዘመን ቤተ ክርስቲያን እንኳን ተገንተን ወንጌል የምንሰማበት እድል እንኳን ያለበት ዘመን አይደለም። ትንሽ አይሻልም ትላላችሁ? ይሻላል እኮ ነው። ስለዚህ ከዚህ የከፋ ዘመን አልፏል። ሚበላ ሚጠጣ ጠፍቶ አርበኞቹ በረሃ ገብተው ሳሳ እያደሩ እርጥብ ሥጋ መበላት የጀመረው ምዕመናን ቢያንስ ወደ ገበያ ወጥተን ከገባ ወደ ቤተ ክርስቲያን መጥተን ወደ ቤታችን ከቤታችን ወደ ቤተ ክርስቲያን መምጣት ቢያንስ ይህንን ደግሞ እንዳናጣው እስኪ እንጸልይ። እንዳናጣው ቢያንስ ይህ እኮ ወደኋላ ታሪክን ስናይ እኮ ለካ ከዚህ የከፋ ዘመን ነበረን የብለን እኮ የምናስታውሰው ዘመን አለና ምዕመናን የተሻለ ዘመን እግዚአብሔር ሊያመጣ ስለሚችል ሁላችንም ግን ወደ ንስሐ ካልገባን የወዙ መፍትሄ ስለማይመጣ ሁላችንም ከአባቶቻችን ጋር እንገናኝ። ተገናኝተን እግዚአብሔርን ጠይቀው ጨለማውን ወደ ብርሃን ይቀይራል። ይቀይርልኝ። እንግዲህ ይህ ታላቅ መምህር ወደ እሱ ቀርቦ ከመ እምኀበ አብ መጻእከ ከመ ትኩን መምህረ አለው። ጌታ ሆይ ከአብ ዘንድ ተልከህ ወደ እኛ እንደመጣ አውቃለሁ። ተልከህ ብሎ እሱ እንዳንድ ነቢይ፣ እንዳንድ ጻድቅ፣ እንዳንድ መምህር ተራ መምህር አስመስሎ መጀመሪያ አላመነም ብሎ ነው ተብሎ የሚተረጎመው። ለዚህ ነው አላመነም፣ ሳያምን የተናገረው ቃል ነው። ዘእንበለ ዘእግዚአብሔር ምስሌሁ እግዚአብሔር ካደረበት ሰው በስተቀር አንተ የምትሰራውን ስራ የሚሰራ የለም ብሎ እንዳንድ መምህር እንዳንድ ነቢይ አየው። ነገር ግን ጌታ ታገሰው፣ ቆየ። የባሕርይ አምላክነቱን እስኪመረምር መንፈስ ቅዱስን እስኪያሳድርበት ጠበቀው። ተመልሶ የተናገረው ግን በተርጉማኑ እንደሚሉት ነአምን ከመ እምኀበ አብ መጻእከ ከመ ትኩን መምህረ። በሁለተኛው ከአብ አካል ዘእም አካል ባሕርይ ዘእም ባሕርይ ተወልደህ እንደመጣህ እናምናለን። አሁን እንግዲህ የባሕርይ አባትህ አብ አንተን ሳይቀድም እንደወለደ ሳይቀድሙት የተወለደ ልጅ ኢየሱስ ክርስቶስ ብቻ ነው። ሁላችሁም ልጆቻችሁን ትቀድማላችሁ አይደል? ሁሉ ልጁ ይቀድማል። ጋብቻው በ30 የሚጀመር በ40 ይሁን 80 ነው የምንቸገረን። በዛን ሰዓት ግን ቢያንስ እንኳን 9 ወር እንኳን ልጁን ሊቀድመው ይችላል። ስለዚህ ሁሉ ፍጡር ልጁን ይቀድማባችሁ። በፈጣሪ ዘንድ ግን እግዚአብሔር አብ እግዚአብሔር ወልድን ወለደው ስንል አይቀድመውም። ይገርም። እግዚአብሔር መንፈስ ቅዱስን አሰረጸው። ሰረጸ፣ ተገኘ መንፈስ ቅዱስ ከእግዚአብሔር አብ ስንል ወልድን ሲወልድ
መንፈስ ቅዱስን ሲያሰርጽ አይቀድማቸው። ለምን? ከእኛ የማይቀድሙ ነገሮች አሉ። ምንድን ናቸው እነሱ? ልብ፣ ቃል፣ እስትንፋስ አይቀዳቸውም። አያችሁ? ልብ ቃልን አይቀድመውም፣ እስትንፋስን አይ ልብ ካለ ቃልና እስትንፋስ ከሱ ውስጥ አሉ እንጂ መቀዳደም እንደሌለ በአብ በወልድ በመንፈስ ቅዱስ ላይ መቅደም፣ መቀዳደም፣ መብለጥ፣ መበላለጥ የለም። ኢይልህቅ አብ እምወልዱ ወወልድኒ ኢይልህቅ መንፈስ ቅዱስ ወመንፈስ ቅዱስኒ ኢይንእስ እምወልድ ወወልድኒ ኢይንእስ እምአቡሁ። አሊያ ሕርያቆስ የሊቁ ትምህርት ነው። አብ ከልጁ አይበልጥም፣ ወልድ ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም። እነዚህ በመንግስት በጌትነት በስልጣን አንድ ናቸው እና ስለዚህ ምን አለው? አካል ዘእም አካል ባህሪ ዘእም ባህሪ፣ ከባህሪ ከአካል ከእሱ ከአባትህ ከባህሪ አባትህ ሳይቀድምህ ሳይበልጥህ ተወልደህ እንደመጣ እናምናለን አለ። እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር፣ አንተ የምታደርገውን ነገር የሚያደርገው የለም። ለምን? አልጋህን ተሸከምና ሂድ ብሎ የሚያዝ አንተ ነህ። አልጋህን ተሸከምና ሂድ ብሎ የሚያዝ አንተ ነህ። እንደገና ደግሞ ውህብትን 18 ዘመን ሰይጣን ወገቧን አጉጧት የነበረችን ሴት 18 ዘመን ሙሉ እችን ምን አላት? እቺ የአብርሃም ልጅ 18 ዘመን ጎልጣ መኖር የለባትም፣ ምሕረት ያስፈልጋታል አለና ተነሽ ይላት ብድግ አለች። 18 ዘመን ነው። ስለዚህ ውህብትን የጎበጠችውን የ18 ዘመኒቱን ሴት ያዳንክ 38 ዘመን የነበረው አልጋን ተሸከምና ሂድ ብለህ የተናገርክ አንተ አምላክ ነህ አለው። መልካም ክርስቶስ ተቀበለ። ከተቀበለ በኋላ ወደ ምስጢረ ሥላሴ ወሰደ። ሀለወክሙ ትትወለዱ ዳግመ፣ ዳግመኛ ትወለዱ ዘንድ አላችሁ። ምስጢረ ሥላሴን ማስተማር ነው ፈለገ። መቅድመ መሐርዎሙ ምስጢረ ሥላሴ መጀመሪያ ምስጢረ ሥላሴን አስተምሯቸው ተብሏልና በሊቁ። ስለዚህ ሁለተኛ ልትወለዱ ያስፈልጋችኋል ብለውታል። ሁለተኛ መወለድ ሲለው ግራ ገባው ይላል። ለጊዜው ምን ማለት ነው? ሁለተኛ መወለድ ማለት መጀመሪያ ከአባትና ከእናታችን የምንወለደው ያው ከአባታችን ዘር አለን፣ ከእናታችን ደም አለ። በእግዚአብሔር ቸርነት ከ9 ወር በኋላ እንወለዳለን። ይሄ የልደተ ሥጋ የሥጋ መወለድ እንለዋለን። ይሄ ያለ ነው ከአዳምና ከሔዋን ጀምሮ እስከ ዕለተ ምጽአት። እንደው እውነቱና ሐሰት አድርጉ እስከ ዕለተ ምጽአት የማያቋርጠው የኛው ሳይንስ ከዝንጀሮ መጣችሁ አለና ከዝንጀሮ ወይም በዝግመተ ለውጥ መጣችሁ። መጀመሪያ የሆነ የጎበጠ ነገር በቃ ዝንጀሮ ነበረ። ቀስ ብሎ በዝግመተ ለውጥ ቀና ቀና እያለ መጣ። ከዛ ሰው ሆነ። እሺ አሁን ዝንጀሮች እየወለደች ታሳየን ሰው እንግዲህ ያ ከሆነ ከመጣ የኛ ከአዳም ከአባት ዘር ከእናት ደም ሆኖ እስከ ዕለተ ምጽአት እየተወለድን እኛ ልጅ እንወልዳለን፣ እናደርሳለን። ልጃችን ደግሞ ያገባና ይወልዳል፣ ወይ ሴቲቱ ታገባና ትወልዳለች። ይህ እስከ ዕለተ ምጽአት እውነተኛው ቀጥ እንዳላለን ይህን ያህል ሚሊዮን ዓመት ይህን ያህል ሚሊዮን ዘመን አለፈ ብሎ ይቆጥራል። ውሸት ነው። የእኛ ግን ቀጥ እንዳለ አለ። ለምን? 5500 ዘመን ነው ክርስቶስ ሳይመጣ የነበረው ዘመን። ተመልከቱ። ይሄ ማለት ከአዳም እስከ ኖህ 2256 ዘመን፣
ከኖህ እስከ ሙሴ 1622 ዘመን፣ ከሙሴ እስከ ክርስቶስ 1622 ዘመን ሲደመር 5500 ዘመን ቀጥ እንዳለ ትርፉን ትተናል። ከዛ በኋላ ደግሞ ክርስቶስ ከተወለደልን በኋላ ደግሞ 2018 ዘመን በአጠቃላይ ሲደመር 7518 ዘመን በምን ይጠቃለላል? 8000 ሊሞላ 20 ዘመን ሲቀረው ቀመር ያቆማል አለ። ከዛ በኋላች ዓለም ትጠቃለላለች። ከአባታችን ከአዳም ዘር ከእናታችን ከሔዋን ደም ሆናችሁ ትወለዳላችሁ እስከ ዕለተ ምጽአት አለ። ይኸው ቀጥ እንዳለ ተቀጠለ። እውነቱ የክርስቶስ ሀለወክሙ ትትወለዱ ዳግም ያለው ያንኛው ልደት በሥጋ እንድትወለዱ ከአዳም ጀምሬ ከሔዋን ጀምሬ እስከ ዕለተ ምጽአት ሰጥቻችኋለሁ። ብዙ ወተራዝቁ ወመልኡ አለ ምድር ብዙ የብዙ ብዙ ሁሉ ምድርንም ሙላ ብሎ ባረካቸው ይላል። የተባረክነው የቀጠልን ያለ ነው። በቃ የሚወልድ እየወለደ ነው፣ የሚያሳድግ እያሳደገ ነው፣ ዕለተ ምጽአትን እየጠበቀ እየሄደ ነው። እውነቱ ይሄ ነው። ሐሰቱ ግን በሐሰት ቀረ። በግድ ደግሞ እንድናምን እኮ በግድ በቃ አሁን በግድ ሁሉም እኮ ካድ እየተባለ ነው። ለምሳሌ አሁን የአስኳላ ተማሪ ሁሉ በሙሉ ይህን ተቀበል ይባላል። እሺ ይላል። እሺ ይልና እዛ በኋላ እንዳይወድቅ አላለ ትሩፋት ይባላሉ መሰለኝ። እንግሊዘኛ ናቸው ይመስለኛል። እንደገና ደግሞ እውነትና ሐሰት ይባላል። ያን እንግዲህ እሱ አጅንጀሮ መጣ በል ሲሉ እኔ ምን ቸገረኝ ያንተን ውሸት እንዳትጥለኝ እና ይፈርምልህ ነው ቸገረው እንዲሁ ውሸት ነው ማለት ነው። ስለዚህ ያ ልደት የመጀመሪያው ልደት ሲሆን አሁን ደግሞ ክርስቶስ እንግዲህ አሁን ደግሞ ከእኛ ከሥላሴ ሁለተኛ ልደት ትወለዳላችሁ አለ። ጥምቀት ነው። ጥምቀት እኮ ናት። ቄሱ በ40 ወንዱን በ40 ቀን ሴቱን ደግሞ በ80 ቀን የሚያጠምቀን ሁለተኛይቱ ልደት የሚያስተማረው ሀለወክሙ ትትወለዱ ዳግመ ሁለተኛ ከእኛ ከሥላሴ ልትወለዱ ይገባል። ክርስቶስ እኔ በረቂቅ ማለትም እንበለ ዘር እንበለ ሩካቤ እንደተወለድኩ ከመቤታችን ማለት ነው። እናንተ ከእኛ ከሥላሴ እንበለ ዘር ተወለዱ አለልኩ። እንበለ ዘር እኮ እኛ በረቂቅ ልደት ከሥላሴ ያለ ዘር እኮ ምንወለድበታል። ታድለን የለን የሥላሴ ልጆች እኮ ነን እኛ። ስለዚህ ከእኛ ተወለዱ አለ። ሀለወክሙ ትትወለዱ ዳግመ ሁለተኛ ልትወለዱ ይገባችኋል፣ ልትጠመቁ ነው ያለው። ጥምቀት ናት ሁለተኛ መወለድ ማለት። ለጊዜው ኒቆዲሞስ ግን ረቀቅ አለበት ይላል። እንደ እፎ ይክል ሰብእ ዳግመ ተወልዶ እንድኅረቀ ይክልኑ ገቢአ አው በዊአ ወገቢአ ውስተ ከርሰ እሙ ወይትወለድ ዳግመ ብሏል። እንዴ ሰው እንደገና መልሶ ወደ አባቱ አብራክ ወደ እናቱ ማህፀን እንደገና ገብቶ እንደገና ተጸንሶ እንደገና ሊወለድ ነው ብሎ ጠየቀው። ይህን ጥያቄ ያነሳል። በዚህ ሰዓት ምክንያቱም ሁለተኛ ትወለዳላችሁ ስላለው ጨነቀው፣ ግራ ገባው። በዚህ ሰዓት ምን አደረገ? ይህ አይደለም ረቂቅ ነው አለው። ከዛ ባጭሩ ወዴት ወሰደው? በነፋስ ሊያስተምረው ፈለገ። መንፈስ ሀበፈቀደ ነፍስ ወቃሎ ትሰምዕ ወኢተአምር እምኀበሂ ይመጽእ ወኀበሂ ይሐውር አለ። በነፋስ መንፈሰ ረድኤት አለ። ለጊዜው መንፈሰ ረድኤት የረድኤት መንፈስ በብሉይ ኪዳን ለምዕመናነ እስራኤል እሳጣዊ የነበረ የረድኤት መንፈስ ሲነፍ ከሰዎች ሂዶ ሲያድር አያውቁትም ማለት እውነት ነው። ሀብተ ሙሴ ለኢያሱ ሲሰጥ አይታይም። አሁን ክህነቱን ቆይ ጳጳሱ ክህነት ይሰጣሉ፣ ዲያቆን ዲቁናም ይሰጣሉ።
አያችሁት? ምዕመናን የኛ ማለት ነው። በጣም እኮ የሚደንቅ ሌላቸው ነው። አሁን እንግዲህ ምን ያደርጋሉ? ጳጳሱ ዲያቆናትን ይጠራሉ፣ ቀሳውስትንም ይጠራሉ። በነገራችን ላይ ማዕረጎቹንም እንወቃቸው። ከላይ ሊቀ ጳጳስ ወይም በአሁኑ የተተካው ፓትርያርክ ተብሏል። ከላይ ሊቀ ጳጳስ፣ ጳጳስ፣ ቆሞስ ምትል የማመንኮሻ አንዲት ስልጣን አለ። ቀጥሎ ደግሞ ማነው? ቀሲስ፣ ዲያቆን፣ ግማሽ ዲያቆን ወይም ንፍቀ ዲያቆን ማለት ግማሽ ዲያቆን ማለት ነው። አጣዊ ሆህድ ይላል፣ በር ዘጊ። እነዚህ ማዕረጎች ናቸው። እንግዲህ ጳጳሱ 5 ደረጃዎች አሉት። እሱ ያስተምራል። ሰይመ ጳጳስ፣ ሰይመ ቀሲስ፣ ማጥመቅ፣ ማቁረብ እነዚህ እሱ ናቸው። ቄሱ ደግሞ 2 ድርሻ አለው። ምን? ማጥመቅና ማቁረብ። ዲያቆን ደግሞ 1 ድርሻ አለው። እሷ ምንድና? ተንሱና ጸልዩ፣ መቀስቀስ። አቤት ግን አዛዥ እኮ ነው ዲያቆን፣ ኃይለኛ ያዛል። ታላት ይለዋል እኮ ጸልዩ ያለው ብድግ ይላል። ተንሱ ሲለው ጳጳሱን ያስነሳዋል። አብሮ ችግር አለ። ተንሱ ጸልዩ አይደል እንዴ? ስለዚህ ስገዱ ይላል እኮ። ስገዱ ያለ ጊዜ በርከክ ነው፣ ጳጳሱም ይሰግዳል። ዲያቆኖች ግን አደራችሁን ቆርጣችሁ ደግሞ እንዳታውቁና። አዎ እንዲህ አይነት ድርሻ አለው ማለት ነው። ስለዚህ ምንድነው ምን አለው? ሁለተኛ ልትወለዱ ይገባችኋል ሲለው ወደ እናት የማይጠን አንድ ሰው ወደ እናቱ ወደ አባቱ አምላክ ሊመለስ ነው። ወደ እናቱ ማይጠን ተመልሶ ገብቶ ተጸንሶ ሊወለድ ነው። ምንድነው የምትለኛል? እሱ አይደለም እንደ በነፋስ አካሄድ ላስተምራለሁ ጌታ። ይገርም እኮ ነው እናንተ። በነፋስ መንፈስ ረድኤት፣ የረድኤት መንፈስ ይመጣል። ለምሳሌ ጳጳሱ ወደ እሱ ነው የሚወስዳችሁ። ጳጳሱ ለዲያቆኑ ስልጣን ሲሰጠው ይባርከዋል። ቅባ ሜሮን ይቀባና እፍ ይለዋል። ንሳ መንፈሰ ቅዱሰ፣ መንፈስ ቅዱስን ተቀበል፣ በዲቁና እያገለገልክ ኑር። ያን ጊዜ ስልጣኑ ሲሸጋገር እናየዋለን። አይታይም? በጣም የሚገርም እኮ ነው እናንተ። አሁን ዲቁናይቱ ዝም ላይ ራሱ ቁጭት ብናያታለን አናያትም። ቄሱ ደግሞ ያገባል። አግብቶ 1 ልጅ 2 ልጅ ሲጀምር ስልጣን ይጨምር። አንዲት ናት አይጨምርም። እዛ በኋላ ክህነት ይቀበላል። ክህነት መንበር መዳሰስ፣ መቀደስ፣ ማቁረብ፣ ያን ልጅ መፈተን ከጳጳሱ ጋር እኮ ቄሱ እኩል እኮ ነው። በዚህማ በሰለስቱ ምዕት ዘመን ነው ቀሲስ የተባለ እንጂ በሐዋርያት ዘመን እኮ ኤጲስቆጶስ ባል ነበር ቄስ። አሐደ ዘአባ ይስቴም ጳጳሰ ያወቅ ወዛ መጥቷል። አሐደ ዘአባ አለ ይስቴም ጳጳሰ ይስቴም ኤጲስቆጶስ። እንግዲህ ምንድነው? አንዲት ያገባ ቅስና ይሽሮ አለች ነገር ወዲያቆናትን ይላል። ዲያቆናትን ደግሞ አንድ ያገቡ ሹመት ስልጣን ይሰጣቸው ያለም ነው። ጳጳስ ሚስት ያገባ ሚል እየመሰላቸው ዛሬ ያደናግራሉ። አደናጋሪዎች ለምን ያደናግራሉ? ትርጓሜውን ይወጡ። አሐደ ዘአባ ይስቴም ጳጳሰ፣ አሐደ ዘአባ ይስቴም ኤጲስቆጶሰ ያለው አንዲትን ያገባ ቅስና ይሾም። እንዲያውስ ጢሞቴዎስ በጢሞቴዎስ መልእክቱ ምዕራፍ 3 ወይም ምዕራፍ 4 ጀምረን ስለ ክህነት እንግዲህ ሲያስተምር ወይ መጀመሪያው ጢሞቴዎስ ወይም ከሁለተኛው ጢሞቴዎስ ማየት ይቻላል። ምንድነው? አሐደ ዘአባ ይስቴም ጳጳሰ ብሎ ወዲያቆናት ይመኑ እያችሁ ለጳጳስ ሲሆን ምንድነው የሚሆነው? ወቀሳውስትን ነው። ቀሳውስትን ይላል ለጳጳሱ ሲሆን፣ ለቄሱ ሲሆን ግን ወዲያቆናትን ይላል ቀጥሎ። ስለዚህ ምንድነው? አንዲት ያገባ ምን ይሾም ነው ያለ? ቅስና ይሾም። ይህን ካለ በኋላ እንዲያው ምን ይላል? የቄስ መሆኑ የሚታወቀው ዘይክል ሰሪዓ ቤቱ እኮ ነው ያስተሐሙ ቤተጋራልን ቤቱን ያልሰራ
ያልቀጣ ሚስቱን ልጆቹን በስርዓት ያልሰራ ያልቀጣ አገልጋይ ሊሆን አይገባውም ብሎ ሚስት እንዳለው ልጆች እንዳለው ቄስ እንደሆነ ነገረን። ማደናገር ወይ መጀመሪያ ሰተት ብሎ አለመግዛት፣ ከገቡ በኋላ ደግሞ መጠናከር። መጀመሪያ የተውትን በመከራ የነበሩበትን ሰውነት ፍትፍት ማስለመድ፣ መብላት ማስለመድ፣ መጠጣት ማስለመድ። ቁጥር ስጋዊ ነገር ሊታሰበው ይችላልና ለራስ ለማደናገር ተብሎ የነበረውን የቤተ ክርስቲያኒቱን ስርዓት መናድ፣ ጳጳስ ሚስት አለው ማግባት ይችላል ብሎ ለመተርጎም ለማደናገር የሚሞክሩ አሉ። ውሸት አይልም። አይ ጳጳስ ብሎ የጠራው ሰለስቱ ምዕት እስኪመጡ ድረስ ቄሱ እና ኤጲስቆጶስ የኤጲስቆጶሱንና የጳጳሱን ስም ቄስ ይጠራበት ነበር። በመቼ በሐዋርያት ዘመን ሰለስቱ ምዕት ሲመጡ ግን ድረ ይመጹ ይበይኑ፣ የሚመጡ ኋላ የሚመጡ ይበይናሉ፣ ያስተካክላሉ የተባሉት ሰለስቱ ምዕት ግን ምን አሉ? ሊቀ ጳጳስ፣ ጳጳስ፣ ቀሲስ አሉ። ላይክ አገልጋይ አይን ቅርብ ማለት ነው ቄስ ማለት። ስለዚህ ቀሰ አገለገለ፣ ወደ እግዚአብሔር ቀረበ ማለት ነው። ስለዚህ ቀረብ የሚመሰለ ስም ጳጳስ ከጳጳስ ጋር ስሙ እያደናገረ ስለሆነ ተለይቶ ቀሲስ መባል አለበት ብለው ያስተካከሉት ሰለስቱ ምዕት ናቸው እንጂ ጳጳስና ቄስ አንድ ላይ ይጠራ ነበር በሐዋርያት ዘመን። አሁን ያስተካከልኩ መሰለኝ። ስለዚህ ቄሱ ሲያጠምቃችሁ አለ ክርስቶስ ከእኛ ከሥላሴ የጸጋ ልጅነትን ታገኛላችሁ ያለው ለሚፈልጉት አያችሁ። እንዴት ነው ወደ እናቴ ማኅፀን ልገባ ነው ዳግመኛ ልወለድ ነው ሁለተኛ ልደት ምትለኝ ሲደናገርበት መንፈስ ሀበ ፈቀደ ይነፍስ ወቃሎ ተሰምዕ ወይተአምር እማህበሂ ይመጽእ ወሀበሂ ይሐውር። መንፈሰ ረድኤት የረድኤት መንፈስ መጥቶ ሲያድር አታውቀውም፣ አታየውም። ወዴት እንደሚሄድም አታውቅም፣ ከየትም እንደሚመጣ አታውቅም። ስለዚህ ቄሱ ውሃውን በብርት አስቀምጦ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አብ በተለየ አካሉ አንድ ነው፣ ወልድ በተለየ አካሉ አንድ ነው፣ መንፈስ ቅዱስ በተለየ አካሉ አንድ ነው። አሐዱ አምላክ አንድ አምላክ በአካል ሦስት በባህሪ በሕልውና ባገዛዝ አንድ ብሎ ቄሱ ውሃውን ሲባርከው ከቀኝ ጎኔ የተገኘ ማየገቦ ይሆናል አለ ጌታ። አያችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 19 ላይ ቀን ጌታ በአይሁድ ተሰቅሎ ውሏል፣ ሲገረፍ ውሎ ለእኛ ሲቸነከር ውሏል። ተቸንክሮ ነፍሱን በገዛ ስልጣኑ ከሥጋው ለያት፣ በአካለ ነፍስ ወደ ሲኦል ወረደች። 5500 ዘመን የነበሩትን ነፍሳት 3 ሰዓት ሰብካ ዓርብ ዕለት በ9 ሰዓት ጌታ ነፍሱን ከሥጋው ለይቶ በዛን ሰዓት ከፈያታዊ ዘየማን ጋር ወይም በቀኝ ከተሰቀለው ወንበዴ ጋር ነፍሳት ዓርብ ገነት ገብተዋል። ነፍሱ በአካለ ነፍስ ወደ ሲኦል ወርዳ አስተምራለች 3 ሰዓት ይላል። በዚህ ሰዓት ጌታችን ነፍሱን ከሥጋው ለይቶ በገዛ ስልጣኑ ሳለ አንድ ሐራዊ ይለዋል። ሐራዊ ማለት ወታደር ማለት ነው። ወታደር ነው። ክርስቶስ አምላክ መሆኑን ስለሚያውቅ እኔ ከነዚህ አድማ አልገባም፣ ፈጣሪዬንም አልገርፍም፣ አልመታም፣ ስለዚህ እኔ ተደብቄ መዋል አለብኝ ብሎ ወደ በረሃ ሂዶ ተደብቆ አለ። ምን ወታደር እኮ ነው፣ የአይሁድ ወታደር እኮ ነው። ሐራዊ ነው የሚለው ወታደር ነው።
ወታደር ጌታን አልገርፍም፣ ወታደር ጌታን አልገርፍም ሲል ካህናቱ ጌታን ይገርፉ ነው። ተመልከቱ። ወታደሩ አልገርፍም ሲል ካህናቱ ይገርፉ ነው። አስቡ። የኦሪቱ ካህናት በስልጣናችን መጣብን ነው። ሌላ ምንም ነገር እኮ የለውም። ያውቁታል አምላክ መሆኑን ጌትነቱን ያውቃሉ። ነገር ግን አሉ ወኩሉ ዓለም ጠለው ድህሬሁ ዓለሙ ሁሉ ተከተለው ለእኛ አሉ የጾም ቆሎና የበዓል ዶሮ ሚለን ምእመን አናገኝም። ወደ እሱ ተከትሎ ሄደ። እቺ ቅናታችን ዛሬስ እግዚአብሔር ይሆናል በእውነት ምእመናን። ስለዚህ አዎ ያን ጊዜ ጌታ ተሰቅሎ ሳለ ያ ሰው ጌታ ነፍሱን ከሥጋው ለይቶ ወደ ሲኦል ሲወርድ ማታ 11 ሰዓት ያ ወታደር መጣ። ሐራዊ ይለዋል። ለንጊኖስ ነው ስሙ። አንድ አይኑም የጠፋ ነው። በፈረስ መጣና ጌታዬ ሙቶ ነው ወይስ አለ ይሆን እስኪ ልየዋለና መኖሩንና አለመኖሩ በጦር ልውጋና ልየዋለና ይገርም ነው። ስለዚህ በጦር ፈረሱን አስጠጋ ወደ ተራራ ወደ መስቀሉ ፈረሱን አስጠጋውና ከዛ ሆኖ ረጅም ጦር ያዘና ከፍ ብሎ ጌታ ስለተሰቀለ በጦር ቀኝ ጎኑን ውግት ታረገው ይላል የዮሐንስ ወንጌል ምዕራፍ 19 ላይ ማለት ነው። ሲወጋው ምን ይወጣል መሰላችሁ? ለፊደልን መስሎ ቡን ካለልን ለኔና ለናንተ ምንና ምን ደምና ውሃ እሺ። ከላይ ለፊደል ይመስላል። ለከላይ ምንድናት? የተያዘች ናት። ከላይ ከታች ሁለት እግር አላት። ለአያቱ ስለዚህ መንታ ሆነ። ከላይ ተያይዞ ከታች መንታ ሆነና ወረደ። አንዱ መንታ ደም ነው፣ አንዱ መንታ ደግሞ ውሃ ነው። አያቱ ያ ውሃ ለጥምቀታችን ሆነን ደሙ ለቁርባናችን ሥጋውን በልቶ ደሙን መጠጣ። ጌታችን በዮሐንስ ወንጌል ምን አለ? ዘመልአ ሥጋዬ ወሰት የደሜ ሥጋዬን በልቶ ደሜን ይጠጣ አለ። ስለዚህ ደሙ ከሥጋው ጋር መጠጣችን ሲሆን ውሃው ደግሞ ቁርባን መጠመቃችን ሆነ ብለናል። በዕለተ ዓርብ ያስገኘል። ያን ጊዜ ተፈናጠቀና አንድ አይን አልነበረም። ከደሙ ፍንጥቅ አለና ይዞ አይኑን ቢነካ አይኑ በክሎ በራለት ይላል። በዚህ ሰዓት ምን ተባለ መሰላችሁ? በኋላ የመጣ ይመጣ እቺ ተረት ይሷል። አሁን ዛሬ አንድ ብልጥ ሰው ሲመጣ ማለት ነው። አሁን አንዱ ከአንዱ ጋር ለማሳመን ባለስልጣን ነው ማለት ባለስልጣን ነው ደጅ ምንጠናልኝ። ስለዚህ እየተነጋገረ እያናገረው እያለ ፈዛዝ አድርጎ ይዞ ያናግረዋል። ምክንያቱም አገላለጹ ሰነፍ ይሆንና የማሳመን ችሎታው አጠር ያለ ይሆንና ይዞት ይቆያል። አንዱ ብልጣብልጥ ይመጣና በላይ በታች ይልና ያሳምነዋል። ኋላ ያምን ይላል በኋላ የመጣ አይናወጣ እንዴት በኋላ የመጡ እንዲያሳምናል ይባል። በኋላ የመጣ አይናወጣ የተባለ ግን ለንጊኖስ ነው ማለት ነው። በኋላ መጣና ሌሎቹ አይናቸው ሲጠፋ በኋላ መጥቶ እሱ አይኑን አበራ፣ አምላክነቱን አመነ ማለት ነው። ምስጋና ይባላል። እና ምን አለው? አለወክሙ ትወለዱ ዳግመ ማለት ሁለተኛ ትወለዳላችሁ ያልኳችሁ ሐራዊ ወይም ለንጊኖስ ቀኝ ጎኔን ሲወጋኝ ከቀኝ ጎኔ ትኩስ ደምና ጥሩ ውሃ አውጥቼላችኋለሁ። ደሙን ቁርባን አድርጋችሁ ጠጡ፣ ውሃውን ደግሞ ጥምቀታችሁ ይሁን አለ ይላል። ይህን ያስተማረው። ስለዚህ ያ ሲሆን በምን ምክንያት ነው ካልከኝ አለ ቄሱ ውሃውን በብርት ወይም ዛሬ ደግሞ እየረቀቀ መጥቷል። አራት ዘመን ሲያመጥ አቤት መጠመቂያው ራሱ ሲያመጥ የት ያደረጉ ነው የሚሰሩት ዛሬ ከበረ ምንም እኮ እንጃ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ
እንደው መቼም እኮ እውነቴን ነው እየበለጠች እያበበች ነው የምትሄድ። አሁን ዛሬ ምሁራን ራሱ የሚበዙበት ዘመን ውሸት እኮ ነው። የእግዚአብሔር ነገር እኮ የሚያስቀለብስ አይገኝም። አሁን ዛሬ ሁለመናው እንደኔ መረዳት ከሆነ ዛሬ ሁሉ ነገር እንዲያው በቃ እየሰፋ ነው የሄደው። ምሁራን እየሰፉ ነው የመጡት። ድጓ መምህራኑ፣ አቋቋም መምህራኑ፣ የትርጓሜ መምህራኑ እየፈሰሱ እየበዙ ነው የመጡት። አይዟችሁ እናንተ እኮ ስጋዊ ነገር ቀርቶባችሁ ነው የተጨነቃችሁ። ዘና ፈታይቱን ተወዷት አቃት ያፈን እናንተ እኮ ማለት መኖር የሚመስላችሁ እጅ ለእጅ ተይዛችሁ ማለት ወለላችሁ መጠጣ ቤት ሄዳችሁ ዘና ፈታ ጅናት እኮ ኑሮ አይደለም። ከክርስቶስ ጋር ቁጭ ብሎ ወንጌል መማር እኮ ለእናንተ ምድረ መስራት መታሰር እስር ቤት ቀር ይመስላል። እዚህ መጠጣችሁ የምታሳልፉት ሰዓት ያ ልክ መታሰራችሁ አድርጋችሁ ታይታላችሁ። ከዛ ከጓድናችሁ ተያይዛችሁ ስታበቁ በሰላም ያምጣው ትንሣኤ በሰላም ያምጣ ትንሣኤ የተደገሰላት ድግስ አለ አለ እኮ እጅ ለእጅ ተያይዞ ዘና ፈታ ነው ማታ የጾሙ ሕይወት ሁሉ ሊረሳ ሊዘረጋ አይሞኝ ወይ መቼ ጨርሳችሁ ነው ጉዞ መቼ አለቀና የኛ ጉዞ የክርስትና ጉዞ እንዲህ አልጋ ባልጋ እኮ ያይዛል ምመና አይዛብ እኮ አይዛብ በምድር ብቻ ነው ያላቸው። ልንገራችሁ አረጋግጬ እድላቸው በምድር ብቻ ነው። እድላቸው መብላት፣ መጠጣት፣ መጨፈር፣ መውለድ፣ እንደ እንስሳ መባዛት ነው። ሌላ እድል የለም። ለፉከራ ወይም ደግሞ ለመከራከር ያህል የሚያነሱት አለ። እኛንም ቸገርን ከዚህ ከመድረኩ ምን አቅም ኖረን ልንናገረው? እሱ ጉዱን ብንዘረዝረው ኑሮ ግን ያሳርደናል ወይም ደግሞ ይሰረት ይቀጣል። ወገኔ አንተ እኮ ወገኔ አንተ እኮ የምትኖርበት ቦታ መንግሥተ ሰማያት ነው። ከገባ ማትወጣበት፣ ካገኘህ የማትጠጣው፣ ከጨበጥክ የማትለቀው ሀገር ተዘጋጅቶልህ እኮ ነው። ታውቃለህ? አንተ ግን የሚመስልህ በዓል በመጣ ቁጥር ያዙኝ ልቀቁኝ ማለት ነው። ኑሮን ይመስላል ነው እኮ ያለው ለመብላት ነው። ያያይዛ መንገድ ነው። ሳትበላ ቆመህ እንደማትሄድ እናውቃለን። እኛም ካልበላናቸው እችን ሰዓት መቆማችንን ደም ባትኖረኝ፣ አየር ባይመግበኝ፣ አየር ደማችንን ያሽከረክራል። እስትንፋስ አይቆምም። እስትንፋስ ከቆመ እቆማለሁ። ለምን ዘመለ ያለ ደም ነፍስ ስለማትቆም ማለት ነው። ሁላችንም በሰዓት የተሰጠን የነፍስ ማዳኛ ምግብ አለ። ያን አልከለከለህም እግዚአብሔር። ግን አንተ ያዙኝ ልቀቁኝ ነው በቃ። ይሄ የክርስትና ሕይወት አይደለም ወገን። እንዲያማ ከሆነ በማለት እንደ እንስሳ በመራባት እንደፈለግ እርስ በርስ በመቀማማት በዚህማ መንግሥተ ሰማያት የሚገባ ምን አስመነኮሰኝስ? ክብር ከሌለ ዋጋ ከሌለ በቤቱና በጾም በጸሎት በመከራ በትምህርት ቤት አልፈን መንግሥተ ሰማያት ልናገኝ ካልሆነ ለምንስ ሌሊት ቆመን እናድራለን? ሊቃውንተ ቤተ ክርስቲያን ቆመው አሁን ጾመ ድጓ ተቆሟል። የጾም ድጓ ሊቃውንት ቆመዋል፣ እያፈሰሱት ነው ወገን። ስለዚህ እኛ አገራችን በሰማይ እኮ ነው። እኛ እኮ በድለን ስለበደልን ሕገ መንግሥትን ስለሻል። የማን ሕገ መንግሥት? የክርስቶስ ሕገ መንግሥቱ ምንድን ናት? ጸበለት ሕገ መንግሥቱን ስለሻልን ለቅጣት እች ምድር ተሰጥታናለች። እንድታውቁ ለቅጣት የተሰጠችን ምድር ናት። ለዚህ ነው ግፍ የሚበዛባት። ስለዚህ እኛ የምንኖረው በመቆጠብ ነው። ምንና ተቆጥበን ነው የምንኖረው። የሚገባን እራት የሚባላለን፣ ምሳ ምትባላለች። ይሄ መጽሐፍ ጠቅሶታል። ምሳ ይለዋል። ምሳ ድር አብሮ እራት ቁርስ ይሌታል።
አሁን ያዙኝ ልቀቁኝ በቀን 20-30 ምናምን መጠጥ በአንድ ጊዜ መገለጥ፣ ከዛ በዝሙት መገፋፋት፣ መጓተት፣ የአሕዛብን ሥራ መስራት፣ ቅምጥ ማርጀት፣ ያ መኳንንት ያ የተከበረ መኮንን ሰው ጠብ ግፍ ቢለት የሚከብረው የሚኮራው ሰው አላበደ አልሰለጠነ። በዚህ ዘመን ያዙኝ ልቀቁኝ እንዳይዛብ ይህም አይዛብስ ምን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ? ጽድቃችሁ ከጸሐፍት ከፈሪሳውያን ካልበለጠ አለ ወደ ምን አትገቡ? ወደ እግዚአብሔር መንግሥት አትገቡ። የእናንተ ጽድቃችሁ ምእመናን ከአሕዛብ ካልበለጠ ከሚጨፍሩት አሕዛብ ጋር እኩል ከጨፈራችሁ ከሚያውዱት መናፍቃን ጋር ግራ የገባቸው ግራ ገብቷቸው ግራ ሊያስገቡ ከሚደክሙት ጋር እኩል ከሆናችሁ እነሱ ከገቡበት ትገባላችሁ። ቁርጥ አድርጌ ነው ነገር ትገባለህ እዛው። እነሱ ግራ ገብቷቸው ነው። ለምን? የሥጋ ፈቃድ አሸነፋቸው። በዘመኑ የተሰለፉት መናፍቃን ደግሞ ምን አደረጉ? ሕዝቡን ለማግኘት ሕዝቡን ለመያዝ ምን ማድረግ አለባቸው? ኩነኔ የለም አትኮነንም፣ ብላ ኢየሱስ ጾሞልሃል አንተ ብላ እና ካደራሹ የፈለከውን መያዝ ትችላለህ። አንድ ሴት ለአንድ ወንድ፣ ለአንድ ወንድ ለአንዲት ሴት እያሉ ሸክም ያከብዱብህን 7 አጽዋማት የሚሉህን ያንን ሁሉ ትተህ ከእኛ ጋር ዝም ብለህ ኢየሱስ ፈቅዶልኛል ኢየሱስ ሰጥቶኛል እያልክ እበድ ከእኛ ጋር ያንን አይደል እያስተማሩ ያለ በዛ እየተታለልክ ልጅ ከሄድክ ከእነሱ ጋር ነው ቦታ በቃ ታረገ። ሌላ ባለ ማይገደብ ገደብ የሌለው ሕግ ገደብ አለው፣ ምግብ ገደብ አለው፣ መኖር ገደብ አለው፣ ሁሉ ገደብ አለው። በገደብ ነው የሚሄደው። በሕግ ቀለበት ነው ተሻግሮ የማይገድባቸው እንደፈለጉ እንደ እንስሳ መሆን የሚችሉ አሉ። ከተከተልካቸው እነሱ ከገቡበት ትገባለህ። ያንተ መንገድ ይሄ አይደለም ወገን፣ መንገድ የኛ መንገድ አይደለም ወገን። ያለ ሀሎክሙ ትወለዱ ዳግመኛ ትወለዱ ዘንድ አላችሁ። እናንተ አለ ንብረታችሁን ሀብታችሁን የምታወርሱት ለማን ነው አለ። ምዕመናን ሲያምን ጥያቄ ልጠይቃችሁ። ሁላችሁም ልጅ አላችሁ። ልጅ የሌላችሁም ልጅ ይስጣችሁ። ችግር የለም። መድኃኒዓለም ሁሉም የሚሳነው ነገር የለም። እስኪ አዛውንቶቹ ልጠይቃችሁ፣ አባቶቹ ትልቆቹ በእድሜ ባለጸጋ ይሆናችሁ፣ እናቶችም ትልቆቹ እግዚአብሔር እድሜውንን አይቸኩልባችሁና በመጨረሻ ስትሰናበቱ ስትሄዱ ርስታችሁም መሬት ካለቻችሁ ቤት ካለቻችሁ ያችን ቤት መጨረሻ ላይ ለማን ትናዘዙ? ለማን ለምን? ለልጆቻችን ነው። ለልጅ አልሰጥ ዘመን ቤተ ዘመን ይኖራል። ለምሳሌ በሰራተኝነት የሚያገለግል ሊኖር ይችላል። አንዳንዶቹ እኮ ሰራተኞቻቸውን ልጅ ነህ እንግዲህ ከኔ ጋር ብዙ ጊዜ አገልግለኸኛልና ልጅ ልኳን ቤት ልግዛለን ይሉ ታደሏል። አንዳንዶቹ ደግሞ 30 ቀን ሲሞላ የሚያባረሩ አልመጣም። እናንተ ግፈኞች አለ ኤርምያስ ላይ አድሮ ጌታ ሲያስተምር እውነተኛ ፍርድ ፍረዱ ብሏል። 14 ላይ ኤርምያስ 14 እውነተኛ ፍርድ ፍረዱ፣ ሰራተኞቻችሁን አታሰቃዩ፣ ደሞዝ አልባ አትግዟቸው። ይህን ካደረጋችሁ ጆሮዬ ለእናንተ ቅርብ አይደለም። አንዳንዶቹ ሰራተኞቻቸው 30 ቀን ሲደርስ አባረሰባቸው ደሞዝ እንዳይከፍሏቸው ማለት ነው የደከሙበት። አንዳንዶቹ ደግሞ እኔ ገጥሞኝ አለው እኔ የገሌ ሰራተኛ ነበርኩኝ እሱን በቅንነት ስላገለገልኩት ይህን ቤት ገዛለኝ፣ በቅንነት ስላገለገልኩት ዳረኝ፣
ያሉ አጋጥሞኛል። ነገር እንዲህ ያደርጓል። ይሁን እንጂ መጨረሻ ለማን ነው ካላችሁ ለማን ይሆናል? ለተወለደው ልጅ በአብራክ ለተከፈለው ልጅ ነው። ወራሹ ልጅ ነው የሚሆነው መጨረሻ። ቤቱን ቢሆን ቢወርስ እሱ ነው። ርስት መሬትን ካለ ቢወርስ ልጁ ነው። ያ ከሆነ አለ እኛም ሥላሴ በጥምቀት የጸጋ ልጅ የሆነን ነው የሚወርሰን። በጥምቀት የጸጋ ልጅ የሆነን ብቻ መንግሥታችንን ይወርሳል። ምን አለ? ዘአምነ ወዘተጠምቀ ይድኃን ዘኢአምነ ወዘኢተጠምቀ ይደየን። ወይም ደግሞ ይድህን ይድናል፣ ይደየን ደይን ይወድቃል። ስለዚህ ያላመነ ያልተጠመቀ ይፈረድበታል እንዳለ ከእኔ ከቀኝ ጎኔ የፈሰሰውን ውሃ ያልተጠመቀ የእኛ የሥላሴ ልጅ ያልሆነ መንግሥታችን መንግሥተ ሰማያትን መውረስ አይችልም። ስለዚህ አላውቅም ትወለዱ ዳግም ሁለተኛ ትወለዱ ዘንድ አላችሁ ያለው መንፈሰ ልደት ሀበፈቀደ ይነፈ ልደት በሜሮን መቀባት ልደት መወለድ ከኛ ከሥላሴ ስትወለዱ በረቂቅ ልደት መወለዳቸውን እናንተ አታውቁት። የምታውቁት እኛ ሥላሴ ነው የምናውቅ። አሁን እስቲ ሌላውን አጭሩን አንድ ጥያቄ ልጠይቃችሁና ልጆቻችሁን ስትወልዱ የእርግዝናውንም ዘመን ይሁን ማንኛውንም ነገር የምታውቁትና ይንተግል የተወለደው ልጅ ያውቀዋል። የተወለደው ልጅ እኮ ያውቀው። ምን ቸገረው? እሱ እናትና አባቱ እየተንከባከቡ አሳድገው ሲጎረምሱ ብቻ ትዳር ሲያስይዙት ብቻ የሚያውቀው ልጅ እንጂ እንዴት አድርገው እንዳሳደጉት ያውቃል አውቅ። ስለዚህ ከሥላሴ መወለድ ማለት እንደዚህ ነው፣ ረቂቅ ነው፣ አታውቀውምና ሁለተኛ ትወለዱ ዘንድ ይገባችኋል አለና ጥምቀትን አስተማረው። በመጨረሻ ስቅለትን አስተምሮ ደመደመ ይላል። በዚህ ሰዓት እንግዲህ ወገኖች፣ የተከበራቸው ክርስቶስ ቤተሰቦች ዘመኑ ወርሁ ኒቆዲሞስ ይባላል። ይሄ ታላቅ መምህር እንግዲህ በዚህ ሰዓት ይህንን ምስጢረ ሥላሴ ተምሮ አመነ ይላል። ከዛ በኋላ ግን ተከራከራቸው ይላል። አወቁ መከራከር አላለ እንዴ? ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 7 ሂዶ ምን አለ? ኦሪትክሙ ትኮንን ወለሰብ ዘእንበለ ይህትትሙ ወያእመሩ ምግባሮ አለ። ኦሪታችሁ ነው እንደምት ኦሪት ነን እኮ ነው ኦሪታችሁ ነው እንደምትፈጽሙበት አላ በመጨረሻ ኦሪት ዘእንበለ ይህትትሙ ወቆነ ያለ ስራውን ሳይመረምሩት ማንነቱን ሳያውቁት ኦሪታችሁ ትፈርድበታለች። እንዲው ኦሪታችን ይሄ እኮ አምላክ ነውና ሲማሩ መከራከር አለ። ተከራከራቸው። እነሱ ምን እያሉ ነበረ? እምናዝሬት ቦኑ እናዝሬት ይመጽእ ክርስቶስ አኮኑ መንበረ ዳዊት ክርስቶስ ከናዝሬት አይወጣም ተማርን ብለው እኮ ነው ላለመቀበል። ከዳዊት ዘር ይመጣል ብሎ መጽሐፍ ይናገራል እንጂ ከናዝሬት ክርስቶስ የሚባል አይነሳም ብለው ተከራክረው ነበር። ናዝሬት እየወጣ እየገባ በሰውነቱ እየተመላለሰ ያደገባት ሀገር ናትና ከናዝሬት ሰው አይወጣም ብለው ተከራክረው ነበር። ስለዚህ ኦሪትክሙ ትኮንን ወለሰብ ዘእንበለ ይህትትሙ ወያእመሩ ምግባሮ ኦሪታችን ሲል ኦሪታችን ሳይመረምሩት ማንነቱን ሳያውቁ ልትፈርድበት አችልም አላቸው። ምናሉ እነሱ ለምን ተከራከረን ብለው አንተ ሙትብል አዎ እምናዝሬት ይወፅእ ብእሲ አንተ ከናዝሬት ደግ ሰው ይወጣል ትላለህ አሉና አንተ ታዋቂው እንዳላዋቂ ምትል ነው አሉት። ህትት አሉት።
ከመንገድ ላይ እየተነሳልን ከመናዝሬት እየተነሳልን ነብይ ከናዝሬት እንዳይነሳ እወቅ መርምር አሉና በረው ሄደው ወደ ቤታቸው ጆር ክርስቶስን ሊያስይዙ በቃ ግማሹ ምን ይላል? ግማሹ ምን ይል ነበር? አዎ ይሄ በእውነት ቅዱስ ነው፣ የከበረ ነው፣ ድውያንን የሚፈውስ ሙት የሚያስነሳ ይሄ በእውነት የባሕርይ አምላክ ነው ይላል። ግማሹ ደግሞ ደግ አይደለም፣ ውዝግብ አነሱ። ምን አደረጉ? ደቀ መዛሙርቶቻቸውን የሚይዘው በቃ ህዝቡ ሲወዛገብ እኛ እኮ ዝም ስላልን ነው አሉና ፈሪሳውያን ይዛችሁት ነው አስገድዳችሁ በቀጥታ ይዛችሁት ነው ክርስቶስን አሉና መልእክት ላኩ። ሄዱና እነዛ ወታደሮች ክርስቶስን በቅልጥሞ ይዘው ወጥተው ሊወስዱ እዛ ቁጭ ብለው ሲሰሙ ትምህርቱን ሲሰሙት ከእግር እስከ ራሳቸው ድረስ እንዲያው ወረራቸው። ደስ አጌታ የሚናገረው ነገር ኋላ ምን አሉ እነሱ? በቃ እንደዛ ሰው ለምን አላመጣችሁትም? ተመልሰው መጡ። ለምን አላመጣችሁትም? ያንን ውከተኛ አሉ። ከቶ እሱ እንደተናገረው አድርጎ የተናገረ የለም አሉ። ወታደሮች እኮ ነው በትምህርቱ አምነው እሱ የሚናገረውን የሚናገር የለም አሉ። አንተም የተስህቱ እናንተም ትስታላችሁ። እነዚህ ናቸው ኦሪትን ያልተማሩ ሐዋርያት የተቀበሉት እንጂ እናንተ ትስታላችሁ። ደግሞ ቦኖ ሊቃውንት ወእምነ ፈሪሳውያን ዘአምልኮቱ ከእኛ ከደጋጉ ከፈሪሳውያን ከሊቃውንቱ ያመነበት አለናል። አቤት ፈሪሳዊ ደግ ሰው ተብሎ አማናው ደግሞ የፋሪስ ልጅ አይሁዳዊ የይሁዳ ልጅ ጠማማ ነው አሉ። መጨረሻ ላይ ኦሪትክሙኑ ትኮንን ወለሰብእ ዘእንበለ ኢትትወያዩ ነው። ኦሪታችሁ ነው እሱን የምትፈርድበት፣ እሱ እኮ አምላክ ነው አለና መሰከረ ይላል። ተምሮ መስክሮ መጨረሻ ላይ ይህን ስላለ ለመግነዝ አበቃው ይላል። ክርስቶስን ለመግነዝ ያውቃችሁ እናንተ ነው። ክርስቶስን መገነዝ ማለት ሥጋውን መብላት ነው። እኛስ መች አጣ ነው ካወቅንበት ጋር ግን እንቆርባለን። ይሆን ማን ይቆርብ? ዝም እኮ አለና ቀጠሮ የኃጢአት ቀጠሯችን መች አለ? ኃጢአት ቀጠሮ እድሜያችንን ሰፍረንና ቆጥረን ለክተን ያዝነው አይደል? ምን መስሉ ጀግኖች አብራሮች አይደለም እንዴ? ላቆራ ያሉት እንደሆነ 80 ዓመት ሲሆን አቤት እናቴ 80 ዓመት እስከ 80 ዓመት ትደርሳት ድረስ ታውቃለህ እንዴ? ሞኞቹ 100 ሲሞላ 115 እንዳትል ነው ደግሞ የሚያስጠንቀኝ። 50 የሚባል ዘመን ራሱ ትልቅ ሆነ ወገኖች። ስለዚህ ለመግነዝ አበቃው። ዛሬም እነሆ ሥጋውን የሚበላ ደሙን የሚጠጣ ከእሱ ጋር ይሆናል፣ ይገንዘዋል፣ ይልቁንም ይበላውና ይጠጣውና ይዋሃደዋል። ስለዚህ ማን ወደ ሥጋው ደግሞ ይመጣ ቁጭ አልነ ንስሐዱ ፍንክች ከዛች ካለችው ኃጢአታችን ከክፋታችን ፍንክች ማለት እንኳን ሞጠኝ አገር ነው ኩርሚት ታረቅ ደግሞ ከሱ ጋር ታረቂ ደግሞ ከሷ ጋር ይባናል። ግን ፈራዊ ተነዞ አማኝ ቂም በቀል ይዘው ቁርባን አለ። ቂም በቀል ይዞ ምንድነው ተረቱ? ተረቱ ቂም ይዞ ጸሎት ሳል ይዞ ምን ስርቆት እየሰረቀ ያለ ድምፁን እልም አድርጎ አጥፍቶ እየሰረቀ ያለ ሳሉ አቢሩ ሳዛበቃቀ የታው ቀጭ ብሎ ጉድቆ አያት ቂም ይዞ ጸሎት የለም ይመናል። ሁላችሁም እስቲ አሁን ፍትህ ይገኝ ነበር። ሰው ፍትህ የሚፈልግ ዝም ብሎ ፍትህ ከሰማይ ይውረድ እኮ ነው። ጌታ ግን የሚለው ተበየጡ ሀቤ ወአነ
መየጠክሙ የኢሳይያስ ትንቢት ምዕራፋን አረባካችሁ ወደ እኔ ተመለሱ፣ እኔ ወደ እናንተ ልመለስላችሁ። ምን ማለት ነው? ንስሐ ከአባቶቻችሁ ግቡ፣ ወደ እኔ ኑ፣ እኔ በምሕረት ወደ እናንተ ልመለስ፣ እናንተ ባካችሁ በንስሐ ወደ እኔ ኑ እያለ ነው። ቀጠሮ የያዘ በቃ ራሱ በቀመረው ይህን ያህል ዘመን የመጨፈሪያ ዘመን፣ ይህን ያህል ዘመን በዚህ ያህል ዘመን ብሎ ለክቶ ብቻ ምን ለወደ እንግዲህ ሰዓቴን እየጨረስኩ ነው፣ እየደከመኝ ነው፣ አገልግሎትም አለብኝ። ውሻ እኮ የሚጮህ ከሚበላበት ነው። አንዳንድ ጊዜም እኮ እዛ መገኘት ማለት ነው። ስለዚህ ምዕመናን እኔን ያህል የተወሰነ ካልኳችሁ ደግሞ ሊቃውንቱ ሞልቶ ይጠራላችኋል፣ ገና ይዘምርላችኋል፣ ሊቃውንቱ ያስቀጥልላችኋል ትምህርቱን። እኔ እንግዲህ ስለተጠራሁ አለቃው ስለደወሉብኝ እሳቸውን ደግሞ እንትን ላላቸው ብዬ መጥቼችን ያህል አገልግያችኋለሁ። እናንተም ወደ የሚያገለግላችሁ ብዙ ሊቅ ስላለ ይቀጥላል። ተረጋጉ። እችን ቀን እንኳን ለእመቤታችን ስስ ይህ ሁሉ ግን የሆነው ቀማሚቱ ድንግል ማርያም ወደ ሥጋዬን ብሉ ቢል ደሜን ጠጡ ቢል ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾመ ቢል ከሰማይ ወረደ ቢል ወደ ሰማይ ወጣ ቢል ተገረፈ ቢል ተሰቀለ ቢል ሞተ ቢል ተነሳ ቢል ዳግመኛ ይመጣል ቢል በማን ሥጋ ነው? በማን ሥጋ ነው? በእመቤታችን ነው። ቀናንየ ድንግል ማርያም የማትገባበት የለም። ክብር ምስጋና ለእመቤቴ ይሁንልኝ። ምዕመናን ስለዚህ ምዕመናን እመቤታችን የማትገባበት ነገረ ድህነት የለም። ነገረ ድህነቱ ውስጥ ድንግል ማርያም ነገረ ድህነት የክርስቶስ ነው። ልክ ነው። እናቶች ይደባለቅባቸዋል። ከነገረ ድህነት ውስጥ ድንግል ማርያም የለችበትም የሚለው አይነ ስውሮች ከእሷ የነሳውን ሥጋ መለኮት ከእሷ የነሳውን ደመ መለኮት አድርጎ ሰጠን የሚለው ብኪ ድህነ ዓለም ወበወልድኪ ይኮነ ሰላም፣ በአንቺ ዓለም ዳነ በልጅሽም ሰላም ተፈጠረ የሚለው እመቤታችን የባህሪ አምላክ ናት ተብሎ ይሆን? ነገር ግን ከእመቤታችን ለሩቅ መለኮት ምን ሥጋ ነበረው? ለሩቅ መለኮት ምን ደም ነበረው? ሥጋዬን የበላ ደሜን የጠጣ የተባለው ከእመቤታችን የነሳው ሥጋ ዝንቱ ህብስት ዘነሥአ እግዝእትነ አይልም ይላል እኮ። ከእመቤታችን የነሳውን ሥጋን ካብላ አይል ይላል እኮ። ስለዚህ የእመቤታችንን ድርሻ እና መለኮት ደግሞ ሥጋ ሳይለብስ ሥጋ አለው ልትለኝ እመቤታችን የሌለችበት ነገረ ድህነት የድህነታችን ምክንያት ናት ነው እንጂ ደግሞ እንዲህ ይባላል። ስለዚህ ገዳመ ቆሮንቶስ ሂዶ ሱባኤ ቢይዝ በማን ሥጋ እኮ የሚገርም እኮ ነገር ነው። የተገረፈልን በማን ሥጋ? ሥጋውን የቆረሰው የማን ሥጋ ነው? ደሙን ያፈሰሰው የማን ደም ነው? ከእሷ የነሳው በስንዴ ሥጋውን በስንዴ ደሙን በወይን ሥጋ መለኮት ደመ መለኮት አድርጎ የሰጠን ከእሷ የነሳው ሥጋ ነው። ሥጋ መለኮት አድርገው ደመ መለኮት አደረገው። በላን ጠጣን ዳን እንድናለን። ስለዚህ ድንግል ማርያም የሌለችበት የለምና ወላዲተ አምላክ ከእኛ ጋር ትሁን። እዛም ጉዳይ ስላለኝ ትንሽ ማገልገል ስላለብኝ እስካሁን ስላገለገልኳችሁ እንግዲህ ለእኔም የአቅሜን ያድለኝ የእናንተም ያድላችሁ። እግዚአብሔር ከእናንተ ጋር ይሆን። አለው ትወለዱ ዳግመኛ ትወለዱ ዘንድ አላችሁ በሚል ርዕስ ተነስቼ የተወሰነ ነገር ብያችኋለሁ። እግዚአብሔር ከእኛ ጋር ይሁን። የመከረንና ያስተማረን የሠራዊት ጌታ እግዚአብሔር የተመሰገነ ይሁን። በመጨረሻ ከአባቶቻችን ከካህናት ጋር ተገናኝተን ተመክረን ተዘክረን ሥጋውን በልተን ደሙን ጠጥተን የመንግሥቱ ወራሾች እንድንሆን እግዚአብሔር ይርዳን። መስራት ነገር